አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሆንላችሁ እያልኩኝ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በቁርአን ውስጥ ትልቅ የታሪክ እንቆቅልሽ አለ። በሱረቱ መርየም ምዕራፍ 19 አንቀጽ 37 ላይ አላህ ሱብሓነሁ ወተዓላ ምን ይለናል? ፈኽተለፈል አሕዛቡ ሚን በይኒሂም፣ ከመካከላቸውም አሕዛቦች በእርሱ ነገር ተለያዩ ይለናል አላህ ሱብሓነሁ ወተዓላ ማለት ነው። አሕዛቦች በእርሱ ነገር ተለያዩ። እነዚህ አሕዛብ ወይም ቡድኖች እነማን ናቸው? ታላቁ ሙፈሲር ኢብኑ ከሲር ይህን ሲያብራሩ ዛሬ ለብዙዎቻችን እንግዳ የሆኑ ሶስት ስሞችን ይጠቅሳሉ። እነሱም መልካውያን፣ ያዕቆባውያን፣ ንስጥራውያን ናቸው። መልካውያን፣ በመጀመሪያ መልካውያን የሚለው ይህ ስም የመጣው መልካ ከሚለው የሶሪያ ቃል ሲሆን ትርጉሙም ንጉስ ማለት ነው። አልመልካኒዩን هي ተስሚየቱ تطلق على مسيحيين من الروم الأرثوذكس والكاثوليك الذين يتبعون الطقس البريطانية። እነዚህ ቡድኖች በወቅቱ የነበረውን የቤዛንታይን የሮም ንጉስ የፖለቲካና የሃይማኖት መስመር የተከተሉ ናቸው። ለስልጣን ቅርብ ስለነበሩ የንጉስን እምነት ስለያዙ መልካውያን ወይም የንጉስ ሰዎች ተባሉ። ይህም ማለት በ5ኛው ክፍለ ዘመን ዓመተ ምህረት ማለት ነው። ትልቁ የቤተ ክርስቲያን መለያየት ክስተት በኋላ የቤዛንታይን ንጉስ ንግስታት ይከተሉ ነበር ማለት ነው። የዚህ የክርስትና ወግ ተከታዮች በሞላው በመካከለኛው ምስራቅ በተለይም በሶሪያ፣ በሊባኖስ እና በፍልስጤም እንዲሁም እስራኤል እንዲሁም በዌስት ባንክ እና በጋዛ ሰርጥ እና እንዲሁም በዮርዳኖስ ይገኛሉ። ያዕቆባውያን፣ ሁለተኛው ደግሞ ያዕቆባውያን ናቸው። ስማቸው ያዕቆብ አልበራንዲ ከሚባል ሰው የተወሰደ ነው። እነዚህ ቡድኖች ከንጉሱ መለስተኛ እምነት በተቃራኒ የኢሳ ወይም ኢየሱስ ተፈጥሮ አንድ ብቻ ነው ሞኖፊዝ የሚል ጽኑ አቋም ነበራቸው። በወቅቱ በግብፅና በሶሪያ አካባቢ በንጉሱ ላይ ከፍተኛ ተቃውሞ የነበራቸው እነዚህ ነበሩ። ሶስተኛው ንስጥራውያን ናቸው። በኒስጥሮስ ስም የተሰየሙ ሲሆን በሮም ግዛት ውስጥ ከፍተኛ ስደት ደርሶባቸው ወደ ምስራቅ ፋርስና ኢራቅ የተሰደዱ ናቸው። እነሱም በራሳቸው መንገድ ስለ ኢየሱስ ወይም ኢሳ ዓለይሂ ሰላም ተፈጥሮ የተለየ ክርክር ነበራቸው። ኢብኑ ከሲር እንደሚነግሩን እነዚህ ሁሉ ቡድኖች እኔ ነኝ ትክክል በሚል ክርክርና ፖለቲካ ውስጥ ተፋጠው ነበር። አንዱ ሌላውን በኑፋቄ ካፊር እያለ በሚወራወርበት በዚያን ጨለማ ወቅት ቁርአን መጥቶ እውነቱን አበራ። ክርክሩን የዘጋው ኢሳ ዓለይሂ ሰላም ኢየሱስ በሕፃንነቱ የተናገረው ቃል ነው። እሱም ቃለ አላሁ ተዓላ ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ። ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ተሰጥቶኛል፣ ነቢይም አድርጎኛል ብሎ ተናገረ ማለት ነው። ታሪክን ስናጠና የምንረዳው አንድ ነገር አለ። ሰዎች በፖለቲካ እና በስም ሲከፋፈሉ፣ ቁርአን ግን ወደ ዋናው እውነት ይመልሰናል።